ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሚያዝያ 23 ወይም ሜይ 1 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቱን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 182 ብር ከ70 ሳንቲም እየተመነዘረ ነው። ዶላርም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 154 ብር ከ87 ሳንቲም ተገዝቶ 157 ብር ከ97 ሳንቲም እየተሸጠ ነው። በንግድ ባንክ 153 ብር ከ41 ሳንቲም ተገዝቶ 156 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 134 ብር ከ52 ሳንቲም እየተመነዘረ ነው። የካናዳ ዶላርም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 113 ብር ከ06 ሳንቲም ተገዝቶ 115 ብር ከ32 ሳንቲም እየተሸጠ ነው። በንግድ ባንክ 110 ብር ከ08 ሳንቲም ተገዝቶ 112 ብር ከ28 ሳንቲም እየተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 131 ብር ከ43 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ78 ሳንቲም ተገዝቶ 156 ብር ከ85 ሳንቲም እየተሸጠ ነው። በንግድ ባንክ 107 ብር ከ70 ሳንቲም ተገዝቶ 109 ብር ከ86 ሳንቲም እየተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 214 ብር ከ34 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 185 ብር ከ27 ሳንቲም ተገዝቶ 188 ብር ከ98 ሳንቲም እየተሸጠ ነው። በንግድ ባንክ 179 ብር ከ45 ሳንቲም ተገዝቶ 183 ብር ከ04 ሳንቲም እየተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 248 ብር ከ52 ሳንቲም እየተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 209 ብር ከ77 ሳንቲም ተገዝቶ 213 ብር ከ97 ሳንቲም እየተሸጠ ነው። በንግድ ባንክ 203 ብር ከ22 ሳንቲም ተገዝቶ 207 ብር ከ28 ሳንቲም እየተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 49 ብር ከ75 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ62 ሳንቲም ተገዝቶ 45 ብር ከ51 ሳንቲም እየተሸጠ ነው። በንግድ ባንክ 41 ብር ከ77 ሳንቲም ተገዝቶ 42 ብር ከ60 ሳንቲም እየተሸጠ ነው። አንድ የስዊዝ ፍራንክ በጥቁር ገበያ 233 ብር ከ76 ሳንቲም እየተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ74 ሳንቲም ተገዝቶ 202 ብር ከ71 ሳንቲም እየተሸጠ ነው። በንግድ ባንክ 190 ብር ከ62 ሳንቲም ተገዝቶ 194 ብር ከ44 ሳንቲም እየተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 19 ብር ከ78 ሳንቲም እየተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ76 ሳንቲም ተገዝቶ 17 ብር ከ01 ሳንቲም እየተሸጠ ነው። በንግድ ባንክ 16 ብር ከ23 ሳንቲም ተገዝቶ 16 ብር ከ56 ሳንቲም እየተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 594 ብር ከ92 ሳንቲም እየተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ37 ሳንቲም ተገዝቶ 513 ብር ከ44 ሳንቲም እየተሸጠ ነው። በንግድ ባንክ 491 ብር ከ25 ሳንቲም ተገዝቶ 501 ብር ከ08 ሳንቲም እየተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ76 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ77 ሳንቲም ተገዝቶ 25 ብር ከ26 ሳንቲም እየተሸጠ ነው። በንግድ ባንክ 22 ብር ከ03 ሳንቲም ተገዝቶ 22 ብር ከ47 ሳንቲም እየተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ92 ሳንቲም እየተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ61 ሳንቲም ተገዝቶ 1 ብር ከ65 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 48 ብር ከ74 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ81 ሳንቲም ተገዝቶ 44 ብር ከ68 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ90 ሳንቲም ተገዝቶ 41 ብር ከ72 ሳንቲም እየተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 50 ብር ከ17 ሳንቲም እየተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 475 ብር ከ29 ሳንቲም እየተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ40 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 484 ብር ከ03 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 258 ብር ከ03 ሳንቲም እየተመነዘረ ነው።
አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ05 ሳንቲም እየተመነዘረ ነው። አንድ የእስራኤል ሸቀል በጥቁር ገበያ 61 ብር ከ92 ሳንቲም እየተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲም እየተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ23 ሳንቲም ተገዝቶ 9 ብር ከ41 ሳንቲም እየተሸጠ ነው። አንድ የኬንያ ሺሊንግ 1 ብር ከ19 ሳንቲም ተገዝቶ 1 ብር ከ21 ሳንቲም እየተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲም ተገዝቶ 88 ሳንቲም እየተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከEthioBlackMarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከመጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።